እዚህ ሊስትሮ የምሰራው ስራዬን በማክበር ጠዋትና ማታ ተግቼ መሰራ ሀብታሙ መባል እዚህ አሰላ ከተማ ውስጥ የምሰራ ነው። ህዝቤ ደግሞ ከዚህ በፊትም የሰራሁት ቪዲዮ ህዝቤ በጣም አስደስቶኝ አኮርቶኛል። ህዝቤን ደግሞ በመስጋና ፊት ለፊቱ ቆሜ አመሰግነዋለሁ። አካሄድንም እያየ እየተመለከተኝ ነው። ለምን መንግስት የሚለው ደሃን ደግፍ ድህነትን ጥላ ነው የሚለው መንግስት ያለው ትልቅ ነገር ነው። መንግስት የሚያወራውና በውስጥ የሚሰራው አይቀራረብም። ግን ይሄን ደግሞ የሚያረገው ህዝቡ ደግሞ ብዙ ለውጦችን የማያረግ ችሎታ አለው። ለምን ባለበት ቆሙ አይዞን ወገኔ በርታ፣ ባለበት ጠንክር፣ ኩራ፣ ስራ ብሎ ቢያበራታቱኝ ምን አለበት? እኔ ደግሞ አካል ጉዳተኛ ነው ብሎ ባይጠሉኝ ትልቅ ደረጃ ድረሳለሁ። ለምን ባይጠሉኝና አይዞን ወንድሜ ስራ። ሰው ሲወለድ በጤና ነው የሚወለደው፣ ግን ከጊዜ በኋላ የሚመጣ ነገር አይታወቅም። ግን ወጥራ ሰርተ ለህዝብ ምሳሌ እንደምትሆን ነው እንፈልገው የሚሉኝ አካልም አሉ፣ የሚያበረታቱኝ አሉ። አይዞን እኔ እንደዚህ ሆነ በመስራት በጣም ለውጦችን መታረክ ጀግና ነህ፣ አንተ እጅ አትሰጥም ለድህነት የሚለኝ ሰው አለ። ግን ይሄንን ደግሞ ለማሳየት ፎሎና ሼርና ቴፕ ህዝብ ካልተደረሰልኝ ዋጋ የለውም። ግን ህዝቤ ደግሞ ያደርሰልኛል ብዬ ማታና ጠዋት ተስፋ አረጋለሁ በህዝቤ። ለምን አይዞን ስራ፣ ባለበት እንደግፋለን፣ ባለበት በአቅምም ሆነ በምንም ሆነ ጎን እንቆማለን ካሉ እኔ ደግሞ ህዝቤ በሰጠኝ ስራው ሰርቼ ለመለወጥ ትልቅ ቦታ አለኝ። እኔ ደግሞ ስራ አከብራለሁ። የተለያየ ሚዲያ መጥቶ ቢያየኝና ኡቤን አሁን ጫያ አንዳንዴ ይመጣል። በሚመጣ ሰዓት ታዋቂ ነው እንጂ ዝም ብሎ ተራሰው ወደ ላይ መጥቶ የሚያየው የለው። እኔ ደግሞ እዚህ ምስል ላይ አስቀምጥላችኋለሁ ሀብታሙ ጸጋዬ ብዬ። ስልክ ቁጥሬን ደግሞ በአካልም ከሆናችሁ በምስሉ ላይ የምታዩትም ከሆነ ሁሉም አስቀምጥላችኋለሁ። በአካልም ከሆነ ደግሞ የማዝ ካለባችሁ 0923790687 ሄሎ ብሎ ሊያገኙ ይችላሉ። ለምን ካገኙኝ በኋላ ደግሞ እዚህ ስልክ ላይ ደውሎ የት ነው ያለው ብሎ የተለያየ ሚዲያ መጥቶ ቢያየኝ ችግር የለው፣ አንስቼለት አወራለሁ። ዝግጁ ነኝ። ባለበት ሰዓት መጥቶ ሊያገኝ ይችላል። አመሰግናለሁ። ባላችሁበት ሰላማችሁ ይብዛልኝ። ባላችሁበት ሰላም ይሆንልኝ ህዝቤ። ይሄን የምታዩን ከዚህ በፊትም ቲክቶክ ሰርቼ ነበረ፣ ግን ብዙ ሰዎችም ድጋፍ አድርገውኝ አበረታቶኛል። ከአበረታቱኝ በኋላ ደግሞ እኔ አዲስ እዚህ ላይ ደግሞ ዛሬም የለቀቁላችሁ ደግሞ አይታችሁታል። ይሄን ደግሞ እንደምታዩት ደግሞ እኔ አካሄዴን ደግሞ ተመልከቱኝ። ለምን እንዲሆኜ አለምንም ብዬ የሰው እጅ አላይም ብዬ ጎንበስ ቀና እያልኩ ስራዬን እየሰራሁ ነው በአግባቡ። ለምን ብዙ ለውጦችን ለማሳየት ነው እኔ ሂደቴ። ከዚህ በፊትም ሰርቼ ብዙ ሰዎች አይዞን በርታለን እንዲሆነ በመስራት መንግስትም ድጋፍ ሊያረግልህ ይገባል እያሉ ያበረታቱኛል። እኔ ደግሞ አይሙር እግሬ ነው እንጂ እንዲሆንኩት አይሙር ሰፊ ነው፣ ብዙ ነገሮችን መስራት ይችላል ብዬ ጎንበስ ብዬ በመስራቴ ፈጣሪ ደግሞ እቺኑ አሳጣኝ ብዬ ጎንበስ እያልኩ ቁጭ ባልኩበትን የራሴን የአይምሮ ስራ እየሰራው ነው። ግን ህዝብ ደግሞ ቦታ ላይ ቢበተንና ይሄ ቪዲዮ ደግሞ ህዝብ ላይ ቢደርስልኝ ደስ ይለኛል። እዚህ ህዝብ ላይ ከደረሰልኝ ደግሞ ብዙ ድጋፎችን ያደርጉልኛል ብዬ ህዝቤን በጣም እተማመንና እኮራባቸዋለሁ። እኔ እንደ አሰብኩት አይደለም። ከዚህ በፊት ራሱ ብሰራ ብዙ ለውጦችን አያለው ብዬ ነበረ። እኔ ደግሞ ከዚህ በፊት ያየውባቸውን ቪዲዮዬን ስለቅ ወደ ህዝቡ ደግሞ እየተቀባበለ ከዛም ሼር ኮምፕሊት እያደረገ